የጎንደር ዩኒቨርሲቲ የፊዚዮቴራፒ ፕሮግራም ለመጀመሪያ ጊዜ ካሪኩለም አዘጋጅቶ ዳሰሳ የፍላጎት ዳሰሳ አጥንቶ ፕሮግራሙን ከፈተ። በወቅቱ ወደ ዳሰሳው ከፍተኛ የሆነ ቁጥር አካል ጉዳተኞች ከቤታቸው ሳይወጡ ቤት ላይ ተዘግቶባቸው ምንም አይነት የማህበረሰብ አገልግሎት፣ የጤና አገልግሎት እንቅስቃሴም ተገድቦባቸው ስላገኘን በጉዳዩ ላይ ተመልሰው ውይይት ከተደረገ በኋላ ይሄንን የሲቢአር ፕሮግራም ወይም ቤት ለቤት አካል ጉዳተኞችን በመለየት አስፈላጊውን የሪሃብሊቴሽን መልሶ ማገገም ስራ ለመስራት ወደ ትግበራ ገባ። አካል ጉዳት ያለባቸው ልጆች ብዙዎቹ ሰረብራል ፓልሲ ያለባቸው ልጆች ናቸው። ሰረብራል ፓልሲ የምንለው የዚህ በአማርኛ የአእምሮ ልምሻ የምንለው ጉዳት ነው። ብዙዎቹ የመንቀሳቀስ ችግር፣ የመናገር ችግር፣ ከቦታ ቦታ መንቀሳቀስ፣ የመግባባት፣ የኮሚኒኬሽን የተለያዩ አይነት ኢምፔርመንቶች ወይም ጉዳቶች አሉባቸው። ስለዚህ እነሱን ልጆችና ቤተሰቦቻቸውን ወይም ወላጆቻቸውን ደግፋለን። መጀመሪያ ልጆችን ፈልገን ካገኙም በኋላ ለቤተሰብ ፈቃደኛ መሆናቸውን እንጠይቅና የምንሰራውን ስራ የሲቢአሩን ስራ ከቤተሰብ ጋር ነው። የውል ስምምነት ይባላል። ውል ስምምነት በምንሄድበት ሰዓት በሩ ተዘግቶ እንዳይቆየን ስራውን ፈቃደኛ መሆናቸውን ከለየን በኋላ ነው ውል ስምምነት በኋላ ስራ የምንጀምር። ተደራሽነትን በተመለከተ መጀመሪያ ስንጀምር 3 ቀበሌ ነበር። ዛሬ ግን 14 ወረዳዎች ላይ ነው እየሰራን ያለን። ይሄ ማለት በጣም ሰፊ ነው። 14 ወረዳ ውስጥ ከፍተኛ። ምክንያቱም ምንድነው መጀመሪያ ላይ ራስህን መገደባ የኢኩዊቲ ጥያቄ አለ። ለሁሉም ተደራሽ ሆኖ መገኘት ጥያቄ አለ። አንድ ማህበረሰብ ስታግዝ ጎኑ ያለ ጎረቤት የኔም አካል ጉዳተኛ ልጅ አለ፣ ስለዚህ እርዳታ ይፈልጋል ሲል ያንን መደገፍ ነበረብን። ዋናው አክቲቪቲ ያለው ቤት ለቤት የምንሰራው በኮሚኒቲ ቤዝድ ሪሃቢሊቴሽን ቤት ለቤት የሚሰሩ ሰርቪሶች ናቸው እና መጀመሪያ የጀመርነው እኔም የጀመርኩት የሲቢአር አገልግሎት በመስጠት ነበር። ቤት ለቤት እየሄድን ከፊልድ ወርከሮች ጋር እነዚህ ልጆች በተለይ ጎንደር ከተማና ዙሪያው አገልግሎት ስንሰጥ ነበር። እንደ ሲቢአር አሁን ሁሉም ያውቃል። አሁን ለምሳሌ ወላጆች ራሳቸው ልጆችን ወደ ሲቢአር እንዲያቀርቡ ችለዋል። ይሄ ምንድነው? በቡና ፕሮግራም ወላጆችን ሰብስበን ጎረቤት ስለ አካል ጉዳት ግንዛቤ እንሰጣለን። ጉዳት እንደማይተላለፍ ልጆች አብረው እንዲጫወቱ፣ እናትም አብራ ሰርግ ቦታ፣ ክርስትና ቦታ እንድትሄድ ለእናቶች በቡና ፕሮግራም ይፈላና ትምህርት እንሰጣለን። ያ ትምህርቱ ለልጆች ተደራሽ ሆኗል። ህፃኑ ያለውን የአካል ጉዳት አይነት ይለያል። ከዛ በኋላ የአካል ጉዳት አይነቱ ከተለየ በኋላ የህክምና አገልግሎት የሚያስፈልገው ከሆነ ወደ ጎንደር ዩኒቨርሲቲ ላይ ሆስፒታል ላይ ህክምና አገልግሎት እንዲያገኝ እናደርጋለን። አንዳንድ የአጥንት ጉዳት ከፍተኛ የሆኑ ከሆነ አዲስ አበባ ነው ሪፈራል ልከን ህክምና እንዲያገኙ እናደርጋለን። ጉዳቷን ሳውቅ ወደ ሲቢአር መድኃኒት ተወስድ ነበር። መድኃኒት ይገዙልኛል፣ የትራንስፖርት የሚከፍሉልናል። አንዳንድ ነገር ሲመጣም ያው እኛንም እያገዙ በምክር አገልግሎትን ብዙ ነገሮችን ከሰው ምንም እንዳንገለል እያስተማሩ ብዙ ነገር ያደርጉልናል። የግራንድ አሲስቲቭ ቴክኖሎጂ ሴንተርን መጀመሪያ መሰረትን። ዋናው ዓላማው የእነዚህን ልጆች ህይወት እነዚህን ጥያቄዎች ለመመለስ ነበር። ስለዚህ በግራንድ አሲስቲቭ ቴክኖሎጂ ሴንተር ያው የሎካል ኤንጂኦ ነው። 3 ፕሮግራሞች አሉን። በእናቶቹ ጥያቄ መሰረት ነው። የመጀመሪያው የዴይ ኬር ነው። ስለዚህ የዴይ ኬር ማለት የማቆያ ሴንተር አለን። ልጆቹን ከየቤታቸው እናመጣቸዋለን፣ ጎንደር ከተማ ያሉ ልጆችን። ከዛ በኋላ እዛ ይውላሉ፣ ቴራፒ ያገኛሉ፣ የምግብ አገልግሎት ያገኛሉ እና ከሌሎች ልጆች ጋር እንዲቀላቀሉ ከቤት ወጥተው የማያውቁት ከቤት ወጥተው እዛ እንዲውሉ እናደርጋለን። በዚህ ምክንያት የብዙ እናቶችን ኬር ጊቪንግ በርደን ቀንሰናል። ወደ 16 ትምህርት ቤቶች ያሉ ያደራጀ ናቸው። የአካል ጉዳተኞችን ተደራሽ እንዲሆኑ 14 ወረዳዎች ላይ
በነዛ ትምህርት ቤቶች ውስጥ ተካተው የስኮላስቲክ ማቴሪያል ድጋፍ አግኝተው አሲስቲቭ ዲቫይስ የተለያዩ የትምህርት ድጋፎችን አግኝተው ትምህርታቸውን እንዲቀጥሉ እናደርጋለን። ለትምህርት ሲበቁ የወላጆቹ 3 ጥያቄዎች ነበሯቸው የነበሩት ሜንሊ። የመጀመሪያው ጥያቄ ብዙዎቹ እነዚህ እናቶች ሲንግል ማዘርስ ናቸው። ማለት ለምሳሌ አንድ ልጅ ሰረብራል ፓልሲ ያለው ልጅ ሲወለድ ባሎች ጥለው ይሄዳሉ። ከዛ በዚህ ምክንያት ደግሞ ብቻቸውን ለማሳደግ ይገደዳሉ። ጎረቤት ያገላቸዋል፣ ማህበረሰቡ የሚያገላቸዋሉ። በዚህ ምክንያት በጣም በድህነት የሚኖሩ ብቻቸውን እነዚህ ልጆች የሚያሳድጉ ቀኑ ሙሉ እነዚህ ልጆች ይዘው የሚውሉ ነው ብዙ ጊዜ የምናገኛቸው። ከበፊት እኔ ብቻ ነበር የሚመስለኝ ጉዳቱ። ስብሰባ ጠርተውና ሳይ ግን ከኔ ባሰማል። ያው በሲቢአር ምክንያት ነው ይሄን ያየሁት። አሁን ራሴን ወደ ራሴ ተመልሼ ልጆችን እያስተዳደርኩ ነው እየሰራው ከነሱ ድጋፍ ጋራ ማለት ነው። እናቶቹ በኢኮኖሚ ዝቅተኛ የሆኑ ደግሞ የቢዝነስ አይዲያ ስልጠና እንዲወስዱ ካደረግን በኋላ ለ4 ወር ወጣትም ከሆኑ ተመሳሳይ ሁኔታ በፈለጉት የስራ ዘርፍ ተሰማርተው እንዲሰሩ በግልም ሰልፍ ሄልፕ ግሩፕ የሚል እናቶች በአንድ ላይ ተደራጅተው አስፈላጊውን የኢንካም ጀነሬቲንግ ስራ እንዲሰሩ የገቢ ማመንጫ ስራ እንዲሰሩ በገንዘብ እንደግፋቸዋለን። ቀጥሎ ያለን ሰርቪስ ምንድነው? ኢንካም ጀነሬቲንግ አክቲቪቲ ነው። ሶ እነዚህን እናቶች ስልጠና የሙያ ስልጠና ሰጠናቸው። ወደ 30 ኬር ጊቨሮች እና አካል ጉዳተኞችን የልብስ ስፌት ስልጠና ሰልጥነን ስኪል እንዲይዙ በራሳቸውም እንዲሰሩ ተቀጥረው እንዲሰሩ የሚያስችል የስልጠና እዛ ላይ ሰጥናቸዋል። ከዚህ ከተጎጂ እናቶች መካከል እናቶች ካልቻሉ ደግሞ ራሳቸው አካል ጉዳተኞቹ በልብስ ስፌት እንዲሰለጥኑ ተደርጎ ነበር። ባለፈው ዓመት ከሰለጠነው 19 ሰዎች ውስጥ ወደ 7 አካባቢ ቋሚ ተቀጥረዋል። በቋሚ ተቀጥረው እያመረቱ ነው። አንደኛ ራሳቸው ቋሚ ተከፋይ ሆነዋል። አነሰም አደገም ወጥተው ስራ ሰርተው ይመለሳሉ። ሁለተኛ ለድርጅቱም በነዛው ሰዎች ጉዳት ባለባቸው እናቶችና እህቶች ወንድሞች እንዲሰራ ስለተደረገ ለድርጅቱም ያግዛል፣ ለማህበሩ። ሲቢአር እንግዲህ ለእናቶች እኔ ብዬ ማስበው ከወደቅንበት ያነሳን ድርጅት ነው ብዬ ማስበው። ያለውን ችግር አይቶ የጠራን 16ቶችም ያው እንግዲህ የተሰጠችን ነበር። አሁን ያችን ሽንኩርትም ሆነ ድንችም ገዝተን ለልጆቻችን አተርፈን የሆነ ነገር ገዝተን እየገባን ያለነው። ጎንደር ከተማ ላይ ምንድነው ያደረግነው? የአካል ጉዳተኛ ልጆች ያሏቸው እናቶችን በማህበር አደራጅተን ሁልጊዜ እነዚህ እናቶች የሌላ ድርጅትና ድጋፍ ሁሌ እንዳይጠይቁ እንዳይፈልጉ ምንድነው በራሳቸው ችግራቸውን በራሳቸው መፍታት እንዲችሉ ብለን ወደ 2 ዓመት በላይ የቆየ ማህበር ነው። አሁን ፎርማሊ ሬጂስተር የተደረገ በከተማ አስተዳደሩ የሚታወቅ ማህበር መስርተንላቸዋል። ስሙም የጎንደር ከተማ አካል ጉዳተኛ ልጆች ያሏቸው ወላጆች ማህበር ነው የሚባለው። ጎንደር ከተማ የሚገኙ የአካል ጉዳት በተለይ ሲፒ የሚባለው የአእምሮ እድገት ልምሻ በሚል ጉዳት ደርሶባቸው የሚወለዱ ህጻናት እንደ ከተማችን ምንም አይነት ተቋም የለም እኛ ጋር። እሱን አለመኖሩን የተገነዘቡ የዩኒቨርሲቲ ማህበረሰቦች ቢከፈት እናቶቹንም ልጆቹንም ማገዝ ስለሚችሉ በሚል እና እናቶቹን ማሰባሰብ ወደ አንድ ማምጣትና ያለባቸውን የተለያየ ችግር በጋራ ሆነው እየተወያዩ ችግሮቻቸውን እንዲቀርቡ ጉዳት ያለ አንዲት እናት ብቻ እንዳልሆነ ምክንያቱም ጉዳቶች ሲታሰቡ ብዙዎቻችን የምናስብ እኔ ላይ ብቻ የደረሰ ነው የሚመስለን፣ ግን ብዙ እናቶች እንዳሉ በጋራ ሆነን ደግሞ እኛም ልጆቻችንን እንድንወጣና በጋራ ሆነን ያሉብንን የጋራ ችግሮች እንድንፈታ ለማድረግ ታስቦ የተቋቋመ ማህበር ነው።
ቤቶቻቸውን ክረምት ላይ ቤት የፈረሰባቸውን ቤት በማደስ አክሰሰብል እንዲሆን ቤት መኝታ ቤቶቹ፣ ክፍሎቹ፣ የቤት ውስጥ እቃዎች መሟላት የሚገባቸው ማቴሪያሎች አሉ። አልጋ፣ ፍራሽ፣ ብርድ ልብስ፣ እነዚህ መሰረታዊ የሆኑ ጥያቄዎች ክፍተቶችን እንሞላለን። ቤቴን አድሰውልኛል። ለልጅም ደግሞ መቀመጫ የሽንት ቤት ሰርተውልኛል። ድርጅቱ ባይኖር ራሱ እኔ መስራት አቅም የለኝም። ለምን ከኑሮ ጋራ አባት ስለሌላቸው ልጆች ያው አጋዥ ሌላ ሰው ስለሌለኝ መስራት አልችልም፣ አቅም የለኝም። አንዷን በግ ሽጬ ለምን አላሰራውም አልኩኝ። እንደዛ ብዬ ሳስብ ግን በጓን ሽጬ ቤቱን አሳደስኩ ማለት ልጆች ተራው ማለት እና ለምን በቃ እንደምንም ብዬ በድንጋይ ክቤ ዳሩን ይህን ዙሪያውን በድንጋይ ክበን ሽጬ በጎች ለልጆች ቀለብ ገዛ ይሻላል ብዬ ዙሪያውን ዝምንም በድንጋይ ካብከብ ነው። እንዳጋጣሚ ግን እነሱ መጥተው በቃ እንዲሰራልሽ ሲሉ በጣም ደስ አለኝ፣ ተደሰትኩ። በተጨማሪ ደግሞ አሁን ከረንትሊ እየሰራንበት ያለው የአሲስቲቭ ቴክኖሎጂ ማምረቻ ከፍተናል። ወርክሾፕ ሴት አድርገናል፣ ጀምረናል። ስታንዲንግ ፍሬሞች እናመርታለን፣ የተለያዩ አዘር ቱሎች እናመርታለን። ከረንትሊ ዊልቸር ለማምረት እየተንቀሳቀስን ነው። ፓወር ዊልቸር፣ ኤሌክትሪክ የሚሰራ ዊልቸር እያመረትን እንገኛለን። ከረንትሊ ፕሮቶ